ሰላም እንዴት ናችሁ? የስድ እንግሊሽ እንግሊዝኛ ቋንቋ ቀለል ባለ መንገድ የምንማርበት የዩቲዩብ ቻናል ነው። በዛሬው ትምህርታችን በቶፕ ቴናችን 10 ways to say and respond to apology ለይቅርታ ይቅርታ የምንጠይቅበትና ለይቅርታ ደግሞ ምላሽ የምንሰጥበትን 10 መንገዶችን አንድ ላይ እንማማራለን። በቀጥታ የምወስዳችሁ ወደ ዛሬው ቶፕ ቴናችን ነው። ከዛ በፊት ግን ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። እንዲሁም ወደ ቁጥር 1 ቻናላችን በመሄድ ወደ 50 ሺህ እየተጠጋ ነው። እሱንም ሰብስክራይብ አድርጉ። ወደ ትምህርቱ ዛሬ ይቅርታ ለመጠየቅ እንዲሁም ደግሞ ለይቅርታ ምላሽ ለመስጠት የምንጠቀምባቸው 10 መንገዶች ነው ብለናል። እስከ 5 ድረስ ያሉትን የምንመለከተው ይቅርታ ለመጠየቅ ነው። ሰዎችን ይቅርታ ለማለት ስንፈልግ የምንጠቀማቸውን አባባሎችን የምናየው ማለት ነው። የመጀመሪያው ቁጥር 1 I'm sorry that ስለዚያ ነገር አዝናለሁ ብላችሁ ጉዳዩን ከዛ በኋላ ማብራራት ትችላላችሁ ማለት ነው። I'm sorry that ለዛ ነገር አዝናለሁ ብላችሁ ይቅርታችሁን እየጠየቃችሁ ነው ማለት ነው። I'm sorry that ለዛ ነገር አዝናለሁ። ያ ነገር ምንድነው? እናንተ ታውቃላችሁ፣ እሱን በኋላ ላይ ተጨምሩበታላችሁ ማለት ነው። ሁለተኛው ደግሞ ይቅርታ ለመጠየቅ ስትፈልጉ የምትጠቀሙበት አባባል it's my fault የኔ ጥፋት ነው። it's my fault የኔ ጥፋት ነው። it's my fault ይሄ የኔ ጥፋት ነው። የራሳችሁ ጥፋት እንደሆነ እየገለጻችሁ በዚያውም ይቅርታ እያላችሁ ነው ማለት ነው። it's my fault ይሄ የኔ ጥፋት ነው። ሶስተኛው ደግሞ ኢንፎርማል በሆነ መንገድ ነው፣ ስሜታችሁን የምትገልጹበት ነው። ኡፕስ ሶሪ እንዳዘናችሁ እየገለጻችሁ ነው። አዝናለሁ እያላችሁ ነው። ስሜታችሁንም ጨምራችሁ እየገለጻችሁ ነው ማለት ነው። ማንኛውም አይነት ቋንቋ በምትነጋገሩበት ሰዓት ላይ ከንግግርም ባለፈ ስሜት የሚገልጸው የሰውነት ቋንቋ የሚገልጸው ድምጸት የሚገልጸው የራስ የሆነ አገላለጽ አለ አይደለም? ከዛ ውስጥ አንዱ ነው ኡፕስ የሚለው። ከዛ ውጪ በባለፈው ቶፕ ቴናችን እንዳየነው በሰውነት ቋንቋችሁ ጭንቅላታችሁ እየነቀነቃችሁ ከላይ ወርታች ሊሆን ይችላል፣ ወይም ደግሞ ወደ ጎን እያወዛወዛችሁ ከድምጸት ጋር ሲሆን የሚሰጠው ትርጉም አለ። የኛውም ከዛ ጋር የሚገናኝ ነው። ሶስተኛው ይህንን ይመስላል። ሀዘኔታችሁን የምትገልጹበት ይቅርታ የምትጠይቁበት ነው። አራተኛው ደግሞ አይ ሹድ ሃቭ የሚለው ነው። አይ ሹድ ሃቭ ይገባ ነበር ብላችሁ እየተገባ ያላደረጋችሁት፣ እየተገባ ያልተናገራችሁት፣ እየተገባችሁ ያላከናወናችሁትን ነገር ይቅርታ የምጠይቁበት ነው። አይ ሹድ ሃቭ ለምሳሌ አንድ ቦታ ላይ ዘግይታችሁ ከሆነ ወይም ደግሞ ስለዘገያችሁበት ነገር መናገር ኖሮባችሁ ከሆነ ልደውልልህና እንደምዘገይ ልነግርህ ይገባ ነበር ማለት ትችላላችሁ። I should have called you and told you I'd be late እንደምዘገይ ልነግርህም ልደውልልህም ይገባ ነበር እያላችሁ ነው። I should have called you and told you I'd be late ልክ እንደዚህ ሁሉ እናንተ ልታደርጉት፣ ልታከናውኑት፣ ልትናገሩ ወይም ከዛ ውጭ ያሉት ነገሮች ሊገባ ይችል ነበር ብላችሁ የምታስቡት ካለ I should have ብላችሁ ታስከትላላችሁ። አምስተኛው ደግሞ ለሰዎች ይቅርታ የምትጠይቁበት መንገድ I apologize for ብላችሁ ምክንያቱን ከፎር ቀጥሎ ትናገራላችሁ ማለት ነው። ለምሳሌ ብዙ ሰው ይቅርታ የሚጠይቀው ስለቆየ ስለዘገየ ሊሆን ይችላልና በቀላሉ I apologize for the delay ስለቆየው ነገር ይቅርታ ጠይቃለሁ እያላችሁ ነው። እናንተም ልክ እንደዚህ ተመሳሳይ ይቅርታ ስለምትጠይቁበት ምክንያት መግለጽ ከፈለጋችሁ I apologize ካላችሁ በኋላ for ምክንያቱን ታስከትላላችሁ ማለት ነው። for ብላችሁ ምክንያቱን ማስከተል ነው። እስከ 5 ድረስ ያሉት ይቅርታ መጠየቅ ነው ብለናል። ከ6 እስከ 10 ደግሞ ያሉት ይቅርታ ከተጠየቅን በኋላ የኛስ ምላሽ ምን ይሆናል የሚለውን ደግሞ አንድ ላይ እንመለከተዋለን። 6ኛው ይቅርታ ተጠይቀናል። ለተጠየቅነው ይቅርታ የምንሰጠው ምላሽ ነው። that's okay ምንም ችግር የለውም ያላችሁ that's okay አታስብ፣ ምንም ችግር የለውም። that's okay ችግር የለውም። አንድ ሰው ይቅርታ ጠይቃችሁ I'm sorry ያላችሁ እናንተም that's okay ችግር የለውም፣ አታስብ፣ አትጨነቅ እያላችሁት ነው። ስለዚህ 6ኛው that's okay አንድ ሰው ይቅርታ ቢጠይቃችሁ
በእንደዚህ አይነት ምላሽ መስጠት ትችላላችሁ። ዳትስ ኦኬ። ሰባተኛው አንድ ሰው ይቅርታ ጠይቃችሁ የእናንተ ምላሽ ምን ይሆናል? ኢት ሃፐንስ። ኢት ሃፐንስ ያጋጥማል እያላችሁት ነው። ኢት ሃፐንስ አንድ ሰው ይቅርታ ጠይቃችሁ ምክንያቱ የተለያየ ሊሆን ይችላል። ምንም ይሁን ምክንያቱ አንዳንዴ ያጋጥማል፣ ይፈጠራል። አታስብ ስትሉ ኢት ሃፐንስ፣ ኢት ሃፐንስ። ይህንን እናንተም መጠቀም ትችላላችሁ። ሰባተኛ ላይ ያመጣሁት ኢት ሃፐንስ የሚለው ነው። ስምንተኛ ላይ አንድ ሰው ይቅርታ ጠይቃችሁ የእናንተ ምላሽ ምን ይሆናል? ኖ ፕሮብሌም፣ አትጨነቂ። ወንድ ከሆነ አትጨነቅ። በነገራችን ላይ እስካሁን የምንማማረው ጾታ እንግሊዝኛ ቋንቋ ላይ አንተ፣ አንቺ፣ እናንተ የሚለው በተመሳሳይ ነው። ስለዚህ ኖ ፕሮብሌም ስትሉ ሴት ከሆነች ችግር የለውም እያላችኋት ነው። ወንድ ከሆነ ችግር የለውም እያላችሁት ነው። ሁለትና ከዛ በላይም ከሆኑ ደግሞ ችግር የለውም አታስቡ እያላችኋቸው ነው። ስለዚህ እነዚህን ጨምሮ ዩ የሚለው ቃል ለሶስቱም ይሆናል። ኖ ፕሮብሌም፣ ኖ ፕሮብሌም፣ ችግር የለውም፣ ኖ ፕሮብሌም፣ አረ ምንም ችግር የለውም እያላችሁ ነው። ዘጠነኛው አንድ ሰው ይቅርታ ከጠይቃችሁ በኋላ እናንተ ምላሽ ምን ይሆናል? ዶንት ወሪ አባውት ኢት፣ ዶንት ወሪ አባውት ኢት፣ ስለዚህ ነገር አትጨነቅ። ዶንት ወሪ አባውት ኢት፣ ስለዚህ ነገር አትጨነቅ። ወይም ሴት ከሆነች ደግሞ ስለዚህ ነገር አትጨነቂ። ዶንት ወሪ አባውት ኢት፣ ምንም የሚያስጨንቅ ነገር የለውም፣ አትጨነቅ፣ አትጨነቂ። አንድ ሰው ተጨንቆ አስቦ ይቅርታ ሲጠይቃችሁ ዶንት ወሪ አባውት ኢት፣ ስለዚህ ነገር መጨነቅ አያስፈልግም፣ አትጨነቅ። ወይም ሴት ከሆነች አትጨነቂ። የዛሬው ቶፕቴን የመጨረሻው ነው። የዛሬው ቶፕቴን የመጨረሻው ነው። እንዴት ብለን ለሰዎች ይቅርታ እንደምንጠይቅ ከ1 እስከ 5 አየን። ከ6 እስከ 10 ድረስ ያለውን ደግሞ ይቅርታ ከተጠየቅን በኋላ ምላሻችን ምን ሊሆን እንደሚችል እየተማማር እንገኛለን። 10ኛው አንድ ሰው ይቅርታ ከጠየቃችሁ በኋላ የእናንተ ምላሽ ሊሆን የሚችል ነው። አይ ፎርጊቭ ዩ፣ አይ ፎርጊቭ ዩ፣ ይቅርታ አድርጌልሃለሁ። ይህ ፎር ሲሪየስ ፕሮብሌም ሲሆን ይህንን ትጠቀማላችሁ። በጣም ትልቅ የሆነ ችግር ተፈጥሮ ከሆነ ለዛ ነገር ይቅርታ ለጠይቃችሁ ሰው ይቅርታ አድርጌልሃለሁ ትሉታላችሁ። እስካሁን ምንም ችግር እንዳልነበረው እንደሚከሰት እንዳያስቡ እንዳይጨነቁ ነግረናቸዋል። አሁን ግን ችግሩ የሚያስጨንቅ ሆኖ ነገር ግን እናንተ ይቅር ስትሉ ለሰው አይ ፎርጊቭ ዩ፣ አይ ፎርጊቭ ዩ፣ ይሄ 10ኛውን ያስቀምጠነዋል ማለት ነው። ይቅርታ አድርጌልሃለሁ። ዩ ለአንተ፣ ለአንቺ፣ ለእናንተ ስለሚሆን ሴትም ከሆነች ይቅርታ አድርጌልሻለሁ፣ አይ ፎርጊቭ ዩ። ሁለትና ከዛ በላይም ከሆኑ ልክ እንደዛው ነው ማለት ነው። ይቅርታ ማድረግን የሚገልጽልን አይ ፎርጊቭ ዩ። የዛሬው ትምህርታችን ይሄንን ይመስል ነበር። ኤስድ እንግሊሽ ዋንንም ቱንም ሰብስክራይብ አድርጉ። አሁን ላይ የምንገኘው ቱ ላይ ነው። ዋንን ሄዳችሁ ሰብስክራይብ አድርጉ። አብዛኞቻችሁ አናሊቲክስ በማይበት ሰዓት ላይ ሰብስክራይብ ሳታደርጉ ወደ 70% ሰብስክራይብ ሳታደርጉ ነው የምትመለከቱን። ሰብስክራይብ አድርጋችሁ አሁን ደግሞ ወደ 50 ሺህ የተጠጋን ነው። 50 ሺህ ገብተን አንድ ላይ ሴሌብሬት እናደርጋለን። እንዲሁም ሰብስክራይብ በጨመረ ቁጥር እኛም ጥሩ ጥሩ ይዘት ያላቸውን ያለመሰልቸት የሚጠቅሟችሁንና የሚረዷችሁን የቋንቋ ትምህርቶች ይዘላችሁ እንመጣለን። ቀጣይ በሌሎች ትምህርታዊ ቪዲዮ እስክንገናኝ ድረስ ለሁላችሁም መልካም ጊዜ